ተልባ ቀቅለሽ አትጠጪበትም ነበር ታዲያ? እሱማ ያብሰዋል። ተልባ በቃ አሪፍ ነው እማዬ። አዎ ማታ ቀቅለሽ ታሳድሩና ጠዋት ላይ መጠጣት። እማዬ እንዴ ፍቱን። እኔ ሁሌ ሲነሳብኝ እሱን አይደል እንዴ መጠጣው? እማዬ አስካሉ ራሱ እንደዛ ልጆቿ ጨጓራዋን ያቃጠላት እሱ አይደል እንዴ የሚፈውሳት? ልወጣ ነው እስኪ። ኦሆ ታዲያ ሰፈተኛው ሁሉ ጨጓራው ሲነሳበት እሱን ነው የሚጠጣው? አረ እማዬ ልወጣ ነው፣ ብር ስጪኝ እስኪ። ልወጣ ነው፣ ብር ስጪኝ። አረ እማዬ በእናትሽ ትንሽ ብር እኮ ነው። አዎ ምን ይሆናል? እሺ የፈለግሽውን ያክል ስጪኝ። ኦሆ ያረ አንተ ልጅ ተወኝ። አረ ምን ይሄ ዝራ ነው እንጂ የሚነዘንዘኝ። ይኸው በቃ የፈለግሽውን ያክል እኔ ምንም አለ። ታዲያ አንድ ብር ልስጥቅ? አረ እማዬ ምን ላድርገው ታዲያ? የፈለግሽውን አለኝ። ወይኔ ጄ አንተ ሴጣን ልትገለኝ ነው አይደል የምፈልገው? እንዴ ምን አደረኩ? አረ ያው እጄን አስቆረጠኝ። ሊያሳብደኝ እኮ ነው ከትር እየመጣ እየለከፈኝ። አረ ራስሽ አይደለሽ እንዴት ስቅ እጅሽን የቆረጥሽው? አትየኝ አይኔን አውቃለሁ። ምን እረጋጋለሁ? ሊገለኝ እኮ ነው የሚፈልገው። ሂደህ ክትል ብላ ታርግዛልኝ። በረከት ምግብ በላህ? አይ አልበላውም። ታዲያ ብላሃ። አረ ይቅርብኝ። ለምን አትበላም? አይ እንዲሁ ነው። እዝራስ በላህ? አሁን ልበላ ነው። እኔም በላለሁ። አሁን አልበላም አልክ አይደል እንዴ? አሁን ደግሞ መብላት ፈለግኳ። ምንድን ነው እንድበላ ፈልጉ? ወይ ጉድ! ደግሞ ረስቸው። ዛሬ ለምንድን ነው ደብተርን በእጅ ይዘህ ሄድከው? ቦርሳስ? እኔ ከዚህ በኋላ ያንን ቦርሳ አልይዝም። ለምን? በቃ አስጠላኝ ነው። በቃ እሺ፣ እንደዛ ከሆነ እዝራ የሱ ቦርሳ ስለሚሻል እሱን ያዝ። እሺ። ለምን? እኔ እጠቀምበታለሁ። አሁን አስጠላኝ አልክ አይደል እንዴ? መች አልኩኝ። አንተ በቃ ሁሉም ነገር ለኔ ሲሆን ያምርሃል አይደል? እኔ ገለል ብገማም ግድ አይሰጠኝም። እሺ። በኋላ ደግሞ እኔ ገለል ስገባ አብሬ ካልገባው ብትልስ? ሲያስጠላ በእናትህ። ተው እንዳታለቅስ። ማን አለቀሰ? ኧረ እባክህ እምባ ጠብ ሊል ነው። ማየያ ይዙር አይደል? እናንተ ደግሞ ጀመራችሁ። በቃ ተው። እኔን በቃ እኔ የፈለግከውን እገዛልሃለሁ። እንደውም ብር አለኝ፣ ጫማ ነው የምገዛልህ። አልፈልግም። አይ እኔማ ባለችኝ ብር ምን ልግዛለት ብዬ አስቤ ነበረ። በቃ እሺ እዝራ ለአንተ ጫማ እንገዛለን። እንዴ እፈልጋለሁ። ጫማ ለኔ ነው የሚገዛው። እንዴ ምንድነው? ቆይ አንተ ከኔ ጋር ችግር? እረፍ እስኪ አንተ ደግሞ። በቃ እገዛልሃለሁ። አንተ ልጅ የምር ጠግባለህ። አይንን ነው ማጠፋው። እኔ እያለሁ ነው አይኑ የምታጠፋለት? አንድ ጫፉን እኮ አፈር ከልሜ ነው ማበላ። እኔም በላለሁ። ምን አፈር ነው እንዴ ያልሽው? በእናትህ አንተ ልጅ እየደወልክ አትጨቅጭቀኝ። አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ? ቻው በቃ መልሰህ እንዳትደውይ። ልጆች እንዴት ናችሁ? ሰላም ነው ማዘር። ቤት ጠራ እኮ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። መጣሁ አንዴ። ማዘር። ኧረ አንቺ ልጅ የሆነ ነገር አድርጌ ሴትዮዋ እኮ ቁጭ ብላለች። እንዴ ለምን መጣ? የሆነ ነገር አድርጌ ሌለሽ ነዋ። ደግሞ መፋጠጥ ከበደኝ። ሂድ በቃ ሸጮታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር። አንቺ አመሻል እንዴ? ወጥ ካለ በእንጀራ አቅርቢ። ኧረ ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደጉልላት ስልኳን ሳትይዝ ነው የወጣችው። አይ አሪው ነገር ስሪ በቃ። ምንድን ነው የምሰራው? የሆነ ወጥ ነገር ነዋ። ያምሃል እንዴ? ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ልጆች የት እንደሄደች ነግራችኋለች ታዲያ? እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። ስሚ በቃ ለምን ቡና ታፈዩ? አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ደጁ አስጣት የሆነ ነገር ሰርቻ እመጣለሁ። የምርሽ ነው? አዎ ሂድ። እሺ ማዘር የእጅ ውሃ። ውይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮትን ነው ማለቴ። ኧረ ሽክን ያለ የሆነ ነገር ሰርተናል። ሊታጠቡ። እሺ ካላችሁ ማዘር። ውይ ባትደክም ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽን ልይልሻ። እንኩ ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። አረ እባክሽ ጎበዝ። ልጣጭም አለው። በስመ አብ። አዎ የሽንኩርት ልጣጭ ወጥ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ። ይብሉ በቃ። እሺ እናንተ የተሰጠኝ ልታስገቡት ብያችኋል ነበር የወጣሁት። በቀሉ ልጆችሽ ሊደፉኝ ሲሉ ደረስሽልኝ። የታለ ሀውመኔ? ምንድን ነው? ማንን ነው? ልጅሽ ነው? ይኸው ልጅ የተገዛለትን አዲሱን ኳስ ጀልጦ አፈነዳው። መቼ? አንተ ኳስ አፈነዳብኝ ብለህ ነው ናት ይዘህ መጣው?
እና ታዲያ አዲስ ኳስ እኮ ነው ያፈነደው። ደግሞ አልገዛም ብለህ አይደል ሮጥ የመጣው? በቃ ይገዛልሃል። አሬ ይሄ ደግሞ ይጭ ምንድነው? አይ ቲክቶክ ኮይን መግዛት ፈልጌ ለካ ብዙ ነገር ማሟላት አለብኝ። ታዲያ በናስቶፕ አፖች በኩል አገዛም እንዴ? ማን ናቸው ናስቶፕ አፖች? ኢትዮጵያ ላይ ወይ ኡጋንዳ ላይ ሆነ ቲክቶክ ኮይን መግዛት ከፈለክ በእምነት የምታገኝባቸው አካላት ናቸው። አረ እባክህ። አዎ እና በቴሌግራምም ሆነ በዋትስአፕ እነሱን ከኢትዮጵያም ሆነ ከኡጋንዳ በእነዚህ ስልክ ቁጥሮች ኮንታክት በማድረግ መግዛት ትችላለህ። አረ አንተ አመሰግናለሁ በጣም። ደግሞ ስለ ኳሱ ይቅርታ፣ ችግር የለውም። አንቺ ሰይጣን ወደ ዘይጅ ብያለሁ እንዳረግጥሽ። ያው እስካሁንም ዝም ያልኩት ጓደኝነታችን ይዞኝ ነው። እንደማ እየተዳረቅን እኮ በቃኛ። ዞር በልልኝ እገላታለሁ። ዛሬ ስላልተወራላቸው ትክክለኛውን ቦታ ስላልሰጣቸው ታላቅ ወንድሞቻችን ነው ለወሬ መጡ። በእውነት እኔ ታላቅ ወንድሜ ለእኔ ማለት በጣም ሁሉ ነገር ነው። ሐዘኔ ደስታዬን የማካፍለው ከእሱ ጋር። እናንተስ ታላቅ ወንድሞች አላችሁ? እስኪ ይህንን ቪዲዮ ላኩላቸው። በቃ በደንብ አላለቀስም። ድጋሙ ዛሬ ስላልተወራላቸው። ሰላም እንዴት ናችሁ? ሰላም እንዴት ነሽ? እንዴት ነሽ? ደህና ነኝ። እኔ እንግሊዘኛ አሳይመንት ሰራችሁ እንዴ? እኔ አልሰራሁም። ሰርተሃል? አልሰራም። እንኩሽ በቃ ምንድን ነው? ምን ልትሰጫቸው ነው? አረ ምንም አሳይመንታችንን ነው። ይኸውልሽ ለአንድ ሰው ስጪ ነው አልለቅሽም እንዴ? ቆይ የኔ አሳይመንት አይደል እንዴ? ደግሞ አንቺ ራሱ ከኔ አይደል የገለበጥሽው? ቢሆንስ ታዲያ በቃ እንዳሰጫቸው አልኩሽ፣ እንዳሰጫቸው። እናንተ ደግሞ ሂዱ እስኪ ከዚህ ጋር በእናታችሁ ሲያስጠሉ ሂዱ። አንቺ እንዴት ነው የሚያደርግሽ? ምንድን ነው ለሚያሳዩ ምናምን? አረ ተይ ረፊ፣ ዝም ያንቺ ደግሞ ይኸውላችሁ አላልኩም ካላችሁ ለአባቴ ነው የምናገረው። ምን ማለት ለአባቷ ነው የምናገረው። አረ እቺ ልበላት እንዴ? አንተ ረፍ። መታኝ፣ ወይኔ መታኝ። ይኸውልህ እኔ ማምጣትን ትቆጭበታለሽ። አንቺ ደግሞ እንሂድ። ይቅርታ እሺ። በጣም ያው እሷን ታውቋት አይደል? ነይ ያልኩሽ እኮ እማዬ። እንኳን ተወለድሽ። ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? አይ ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔን? ተይው እሱንና ስጦታውን ክፈችው። ምንድን ነው? ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅም። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድን ነው ሽፎን? አረ ምን አይነት ችጋራም ናችሁ! አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ! እማዬ እሺ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ ነው። ጭራሽ 2 ዓመት ይልኝ መሰለሽ? እንደውም 2 ዓመት አድርጌዋለሁ። እሺው ምንድነው እናድርገው? እናት አይደለሁም እንደ ሰራተኛ እያሰቃየሁ። እማዬ ምንድነው? ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አዋራ ማንሻ፣ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ የምርህን ነው? አዎ። ወይኔ ልጄ እንደው ከነዚህ የጋጋሞች አንተ ትሻለኛለህ። እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያረካት? ነገር እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ወይ ሰራፎሉ